አዲስ ነገርና ተስፋ እየሰጠኝ ያለው የወጣቶች ቁጥር እየጨመረ ነው። ዋሽንግተን ዲሲ በብዛት እንደኔ እድሜያቸው ጠና ያሉ ሰዎች ይበዛሉ ብዬ ነበረ። ሌሎች ቦታ ልክ እንዳየሁት እዚህም ወጣቶች በብዛት አሉ። የወደፊት መሪዎች ወደፊት ብቻ ሳይሆን የዛሬው መሪዎች ናቸው። በብዛት መገኘታቸው በጣም ደስ ይላል። ወይዘሪት ብርቱካን እና ሁሉም የፖለቲካ እስረኞች ይፈቱ፣ ግብረ ኃይል ስራ ከጀመረ አንድ መሰብሰብና ስራ ከጀመረ 2-3 ወራት ያላነሰ ጊዜ ያለው በዚህ ስብሰባ ላይ 3 ጥያቄዎችን አንስቼ ለመመለስ ሞክራለሁ። አንደኛ የግብረ ኃይሉ ለምን ተቋቋመ? ለምን አስፈለገ? ሁለተኛ የግብረ ኃይሉ መሰረታዊ ዓላማ ምንድነው? ሶስተኛ ዓላማውን በተግባር ለማዋል እቅዶቹ ምንድናቸው? በእነኚህ በሶስቱ ላይ ለማተኮር ሞክራለሁ። የግብረ ኃይሉ መፈጠር ዋና ዋና ምክንያቶች፣ አንድ የወይዘሪት ብርቱካን ህገ ወጥ በሆነ መንገድ ለሁለተኛ ጊዜ መታሰር፣ የመለስ አረመናዊ አገዛዝ ለሁለተኛ ጊዜ አሳፋሪና አይን ባወጣ ጭካና ወይዘሪት ብርቱካን እስር ቤት አወረዳት። ወይዘሪት ብርቱካን ቃሌ በሚል ጽሑፏ በገለጸችው ይቅርታን ወይም ፓርደንን በሽማግሌዎች አማካኝነት መጠየቄን አልካድኩም ብላ ነበር። ከቅንጅት ውድቀት በመማር በአጭር ጊዜ አንድነት መፈጠሩ፣ ከፍተኛ አክብሮት እና ድጋፍ መገኘቱ፣ በርካታ ጽሕፈት ቤቶች በአገሪቱ ግዛቶች መቋቋማቸው፣ በሺህ የሚቆጠሩ የአዲስ አበባ ነዋሪዎች የአንድነትን ጥሪ ሰምተው አክብረው መገኘታቸው፣ በተለይም ብርቱካን ሚደቅሳ በአገር ውስጥም ሆነ በውጪ ከፍተኛ ድጋፍ ማግኘቷ የመለስን አረመኔ አመራር አገዛዝ ብርክ አስይዞት ነበር። አሁንም ብርክ እንዲያስያዘው በ2010 ምርጫ ዳግመኛ በዝርዝር መሸነፉ የገባው የመለስ ጨቋኝ አገዛዝ ብርቱካን ማሰር ብቻ ሳይሆን ብቻዋን ካልተሳሳትኩ 2 ሜትር ባለ እስር ቤት ውስጥ አጉሯት ይገኛል። ኢቭን ፍርድ ቤቱ እንኳን የፈቀደላትን ሰብአዊ መብት ረግጦ የገዛ ፍርድ ቤቱን ውሳኔ ረግጦ ስቲል በእስር ቤት ውስጥ እንድትማቀቅ የሃይማኖት አባቶች፣ ጓደኞች፣ ዘመዶች ከናቷና ከልጇ እህቷን ማየት ጀምራለች ከነዚህ በስተቀር እንድትከለከል ሁሉ ተደርጎ ነበር። የመለስ ዓላማ ምንድን ነበር? እኔ እንደሚገባኝ ዓላማው የእሷን መንፈስ በመስበር ከተቻለም የአእምሮ መታወክ ነርቨስ ብሬክዳውን ለመፍጠር ብሎም ወጣት ታጋዮችን ከብርቱካን ተማሩ፣ ለጥ ሰጥ ብላችሁ ተገዙ ለማሰኘት ነበር። ይህን ግፍ አይተን ሻማ በማብራትና ሰላማዊ ሰልፍ በውጭ ማድረግ በቂ አለመሆኑን በመገንዘባችን፣ ሁለተኛ እስካሁን ድረስ የፖለቲካ እስረኞች ሲታሰሩ ግንኙነት ያላቸው ፓርቲዎች ብቻ ነበር አብዛኛውን ጊዜ ጩኸት ያሰሙት የነበረው። ከማናቸውም የፖለቲካ ፓርቲዎችና ንቅናቄዎች ነፃ የሆነ የፖለቲካ እስረኞችን ችግር ተረድቶ ሚከራከር ወይም አድቮኬት መቋቋም አስፈላጊነቱን መረዳት ብቻ ሳይሆን ጊዜውም አሁን ነው ከሚል በመነሳታችን፣ ሶስተኛ ምንም እንኳን የሰብአዊ መብት ረገጣን በመቋቋም ብዙ ሰላማዊ ሰልፎች ቢደረጉም የሻማ መብራቶች ቢዘጋጁም
ለተወካዮች ፔቲሽን በመላክ የተወሰኑ ድሎችን ብንቀዳጅም የኢትዮጵያኖች ተሳትፎ ቁጥር አነስተኛ ነው። የኢኮኖሚስት የሚባለው የእንግሊዝ ማጋዚን ላይ ካልተሳሳትኩ እንዳየሁት በአሜሪካ ብቻ ወደ 1.2 ሚሊዮን ኢትዮጵያኖች ይኖራሉ። በሌሎችም ሀገሮች እንደዚሁ ብዙ አሉ። እነዚህ ኢትዮጵያኖች ብዙ ቢሆኑም የሚሳተፉበት መስክ ጠበብ ያለ ነበረ። ሰላማዊ ሰልፍ ለመውጣት ብዙዎቹ በስራ ሁኔታ ማመቻቸው ይችላል። ኢሻማ የማብራትም እንደዚሁ። አሁን ቴክኖሎጂ በሰፋበት ጊዜ ከዚህ የተሻለ አማራጮችን መፍጠር እንችላለን፣ ብዙ ኢትዮጵያኖች መሳተፍ ይችላሉ በሚል እምነት ነው ይሄንን ታስክ ፎርስ የጀመርነው። ይሄ ታስክ ፎርስ እንደ ድሮ from top to down ሳይሆን ወይም አሁን bottom up ኒውተን ከታች የህዝብ መሰረት የያዘ ብዙ ታዋቂ ሰዎች የሌሉበት ኦርዲናሪ ወይም ተራ ኢትዮጵያኖች የጀመሩትና ለወደፊትም ይቀጥላሉ ብለን የምናምንበት ድርጅት ነው። በተለይም የፕሬዝዳንት ኦባማ ካምፔን ሲያርጉ በነበረበት ጊዜ አንድ የተጠቀሙበት ተራ ዜጎችን በማሳተፍ ታሪክ እንዲሰሩ አድርገዋቸው ነበር። በዛ ላይ ብዙ ኢትዮጵያኖች ተሳትፈናል። ለምንኖርበት አገር ያን ያህል ተሳትፎ ካሳየን ለተወለድንበት አገር ደግሞ የበለጠ ብዙ መስራት እንችላለን ከሚል ከኦባማ ካምፔንም ከመማር የተነሳ ነው ይህንን ታስክ ፎርስ እንድናቋቁም የተገደድነው። ይህን ግብረ ኃይል ከተለያዩ ንዑሳን ግብረ ኃይሎች የተውጣጣ ነው የተፈጠረው። ጥቂቶቹን ለመጥቀስ በኢንፎርሜሽን ቴክኖሎጂ እውቀትና ልምድ ያላቸውን ከተለያዩ ስቴቶች በማገናኘት የህዝብ ግንኙነት እውቀቱ ልምዱ ያላቸውን በተለይም ወጣቶችን አድቮኬሲ ውስጥ ደህና የሚሰሩትን በማሰባሰብ ሎቢን እንደዚሁ ልምድ ያላቸውን በማሰባሰብ ሌሎችም ታስክ ፎርሶችን የያዘ ወይም ግብረ ኃይሎችን የያዘ ኃይል ነው። በእያንዳንዱ ግብረ ኃይል ውስጥ እውቀትና ልምድ ያላቸውን በተለይም አቅማቸው የሚችለውን አስተዋጽኦ ለማድረግ የፈለጉ ኢትዮጵያውያን የያዘ ነው ማለት እንችላለን።